ይህን ሰሞን ያው ዕብራውያን 13:10 መሰዊያ አለን የሚለውን እንግዲህ በብዙ እንትን ይተረጉሙታል። 700 ሰው ተቀምጦ ይሄ ሎኬሽን አለው እያለ ሲናገር ነበር። ይሄ መሰዊያ ሎኬሽን አለው። ኬት ነው ሎኬሽን አለ የሚላል እዛ ጋር። በነገራችን ላይ እዛው 24 ላይ ነው 25 ላይ ይሄንን የጻፈው ከጣሊያን እንደሆነ ሐዋርያ ጳውሎስ ይናገራል። ቀለሜ ምን ይላል? እዚህ ይሄንን ሲጽፍ እዛ ነበረ፣ ኢየሩሳሌም ነበረ ይላል። እዛው ክፍሉ ወደ ታች ካነበብከው ከጣሊያን እንደጻፈው ይናገራል። እስቲ ፓስተር ማሙሽ ነው የሚባለው ማለት ስሙ 723 ስሙ ሎኬሽን አለው። ይሄ መሰዊያ ስለ አዲስ ኪዳን ቤተክርስቲያን መሰዊያ ተብሎ ወይ ታቦት ተብሎ ወይ ጠረጴዛ ዘሎር ቴብል ተብሎ የሚባለው ስለሱ አይደለም የሚያወራው። ይሄ መሰዊያ የት ነው ያለው? ጀሩሳሌም ላይ ነው ያለው። ኢየሩሳሌም ማለት ነው። ጳውሎስ ይህን መልእክት በጻፈበት ዘመን የነበረው እዛ ነው። ስለዚህ እሱ አሁን በመጀመሪያ መሰዊያ አለን ብሎ ወደ ዕብራውያን ይህንን አንድ ነገር ወደ ዕብራውያን እንኳን የተባለው በሁለተኛ ክፍለ ዘመን ነው። መልእክቱ ራሱ ወደ ዕብራውያን ተብሎ አባቶች ነው እንትን ያሉት ከላይ ያስገቡት። ሁለተኛ ይሄንን መልእክት የጻፈው ከጣሊያን ሆኖ ነው። ወደ ታች ታገኙታላችሁ። ቁጥር 24 ላይ ቁጥር 24 ላይ እዛ ያሉት ሰዎች ሰላምታ እንደሚያቀርቡ ይናገራል። ሎኬሽን አለው። በዛን ጊዜ እዛ ስለሆነ ኢየሩሳሌም ሲጀመር ክርስቲያን የጻፈው ክርስቲያን ሆኖ ነው። መሰዊያ አለን ሲል እኛ ነው። ያው ፓስተሩን ትሰሙታላችሁ የሚለው ጳውሎስ ታቦት አለን ብሏልና እሱን ግልጽ አድርግልህ ነው እያልኩ ያለሁት። ከዛ ላይ ደግሞ ይህ ስለ ብሉይ ኪዳን መሰዊያ እንደሆነ የሚናገረው ልናገር ነው ማለት ነው። የብሉይ ኪዳኑ መሰዊያ በአዲስ ኪዳን ክርስቶስ ከሞተ በኋላ ይሄ መሰዊያ ነበር። በ70 AD ላይ ነው ሮማውያን ያፈረሱት መሰዊያውን ቤተ መቅደሱን ጨምር። ቅዱስ ጳውሎስ ይህን መልእክት በጻፈበት ጊዜ የሁለተኛው የዘሩባቤል ቤተ መቅደስ ጌታ የነበረበት ማለት ነው። ሄሮድስ መልሶ ያስጌጠው ማለት ነው። በ70 ዓመተ ምህረት ሮማውያን ያፈረሱት ማለት ነው። ያ ቤተ መቅደስና ይሄ መሰዊያ አለ። ኦኬ መሰዊያ አለን ብሎ ሲል ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ነው ወይስ ከ10 ጀምሮ ስንመለከት መሰዊያ አለን ብሎ ይላል። ይሄ በጣም ትኩረት ልንሰጠው የሚገባ ሀሳብ ነው። መሰዊያ አለን ሲል ምን ማለት ነው? እነሱ ብቻ አይደሉም መሰዊያ ያላቸው። ካህናቱ፣ ሌዋውያኑ ወይም የብሉይ ኪዳኑን መቅደስ ወይም ምድራዊውን ጥላና ምሳሌ የሆነውን መቅደስ የሚያገለግሉት ካህናት ብቻ አይደሉም መሰዊያ ያላቸው። እኛም በአዲስ ኪዳን የክርስቶስ ተከታዮች መሰዊያ አለን ብሎ ይላል። መሰዊያ አለን ግን ሰማችሁ አይደለ? እነሱ ብቻ አይደለም ያላቸው፣ እኛም አለን። እኛ ክርስቲያኖች ትክክለኛው ትርጉም ይሄ ነው። አለን ሲል እኛ ክርስቲያኖች አለን ነው። ኮመንተሪ ሂዱና አንብቡ ሁሉንም። ግን ከቤተክርስቲያን አባቶች ከእነዚህ ከምሁራ የሚባሉት ከፕሮቴስታንት ራሱ መስማት የሚፈልጉት ቀለሜን ነው። ለምንድን ነው ግን? ዓለም ሁሉ የመሰከረላቸው ለእምነታቸው የተጋደሉትን ፖሊካርፕ እሳት ውስጥ እንትን ያለውን ቅዱስ ኢግናጢዮስ በአንበሳ የተበላውን እነሱን ከመስማት ቀለሜን መስማት ነው የሚፈልጉት። ለምንድን ነው? ራሳችሁን ጠይቁ ፕሮቴስታንቶች። ሌላ ሰው